ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን ደህና ነኝ። እንዲቆያችሁ እኔ ጋር ሁሉ ሰላም ነው። እግዚአብሔር የተመሰገነ ይሁን። እንግዲህ አዲስ የሆናችሁ ሰብስክራይብ አድርጉ፣ ላይክ፣ ሼር፣ ኮሜንት መጻፍ እንዳትረሱ። አበረታቱኝ እላችኋለሁ። እንዴት ነበረ ቆይታ? ሙቀቱ እንዴት ነው? ዱባይ ላይ ያላችሁ እንግዲህ በጣም አሁን በሁሉም ሀገር ላይ ሙቀት አለ ይመስለኛል። ያው እኔ እስከማውቀው ድረስ ማለት ነው። እና በዚህ ሰዓት አውሮፓ ሀገራቶች ምናምን ከሆነ ነው እንጂ ዝናብ ያለው እንደዚህ ዱባይ፣ አረብ ሀገራቶች ላይ አሁን ላይ ሙቀት ነው። የክረምት ጊዜ ገና ነው። በተለይ ደግሞ ዱባይ፣ ኳተር በጣም ነው የሚሞቁት። ከሌሎች ሀገራቶች በጣም ነው የሚሞቁት ሲባል ሰምቻለሁ። ያው እኔ ኳተር ባልኖረም ዱባይ እየኖርኩ ነው ደግሞ እና በጣም ይሞቃል እየተባለ ስለሆነ ሙቀት እንዴት ነው? እንዴት እያረጋችሁ ነው? እና ያው በጣም ከባድ ነው እውነት። በጣም ማለት ሙቀት በጣም ከባድ ነው። በጣም ነው የሚሞቀው። በጣም ከባድ ነው። እንግዲህ ብርታቱን እሱ ይስጠን እላችኋለሁ። እንግዲህ እንደ ምንድነው ሰው ቤት ውስጥ የምትሰሩት በተለይ እሳት ላይ ምናምን የምትሰሩት ልጆች እንግዲህ ጥንቃቄ ያድርጉ ለፊታችሁ ለመቆማችሁ ምናምን ማለት ነው። እና ብዙ ሰዓት ቆማችሁ ስለምትውሉ እኔም ቆሜ ነው የምውለው፣ ግን ያው በአብዛኛው ጊዜ ሳይሆን ነው ትንሽ እረፍት ሰዓት ምናምን ሊኖረን ይችላል። አንዳንዶቹ ደግሞ እረፍት ሳይኖራቸው ሙሉ ቀን ቆሞ የሚውሉ እህቶቻችን አሉና እንደዛም ወንድሞቻችን ደግሞ በሰው ሀገር ላይ ያሉት አሉ፣ በረሃ ላይ በዚህ ፀሐይ ላይ ስራ የሚሰሩ ብዙዎች አሉና ብቻ በጣም ነው የሚከብደው። እግዚአብሔርን እኔ በጣም አዝናለሁ ለወንዶች በተለይ በዚህ ፀሐይ እንደዚህ ቤት ላይ ተንጠልጥሎ ምናምን ሲሰሩ ምናምን በጣም እኔ ሳያው በጣም ነው ማዝነው ማለት ነው። እና የምር እኔ እንጃ ብቻ አላውቅም እንዴት እንደሚችሉ። እኛ ራሱ ቤት ውስጥ ሆነን እየቻልን አይደለም፣ በኢሲ ምናምን ምክንያት ራሱ እየቻልን አይደለም። እና እነሱ ደግሞ ሀላ ኢሲ ምናምን እንግዲህ እንዴት እንደሚሰሩት ፈጣሪ ይርዳቸው። ከባድ ነው በጣም ሲበዛ ከባድ ነው ማለት ነው። እና ምን ልላችሁ ፈልጌ ነው፣ ውሃ ጠጡ። ያው ቆመን የምንውለው ልጆች ውሃ መጠቀም አለብን። እንደዛውም ፀሐይ ላይ የሚውሉት ልጆች ውሃ መጠጣት አለባችሁ። ወሳኙ ትልቁ ነገር ውሃ ነው እና ውሃ መጠጣት አለባችሁ እላችኋለሁ። ኩላሊት ያለባቸው እግራቸው የሚያብጥ በመቆም አንጻር ማለት ነው እና በደንብ ውሃ ተጠቀሙ። እግራችሁ ደግሞ የሚያብጥ ምናምን ካላችሁ ደግሞ እግራችሁን ማታ በትኩስ ውሃ ምናምን አሸት አድርጉና ከዛም ምንድነው እሱ ባለዚህነት በቃ መሳጅ አድርጉ፣ ባጭሩ ማለት ነው። መሳጅ አድርጉና ትራስ ምናምን ካለ ትራስ ላይ እግራችሁን አድርጋችሁ ወደ ላይ ከፍ አድርጉና በጭንቅላታችሁ ቀበሉ ማለት ነው። ምን አይነት ምክር ነው የምትመክሪን እንዳትሉት። እና ጥሩ ነው እንደዛ። ለምን መሰላችሁ? እኛ የቆምን ስለምንውል ደማችን ወደ ፈለገበት ቦታ አይሰራጭም እና ወደ እግር ነው እንትን የሚለውና እንደዛ ካደረጋችሁ ደማችሁ ይሰራጫል ማለት ነው። እና እንደዛ ተጠቀሙ እላችኋለሁ ውድ እህቶቼ። እንግዲህ ወንድሞቼ ደግሞ ያው ውሃ ጠጡ። እናንተ ስለምትንቀሳቀሱ ችግር የለውም፣ ቆማችሁ አይደለም የምትሉት። እና ውሃ ጠጡ እናንተ ሙቀት ብቻ ስለሆነ ውሃ ጠጡ። ውሃ ያው ትልቅ ነገር ነው፣ ይጠቅማል ለኩላሊት፣ ለሰውነት ትልቅ ተጽዕኖ አለው ማለት ነው። እና ሳይንስ ራሱ ይመክራል አንድ ሰው በቀን ውስጥ 2 ሊትር ከግማሽ መጠጣት አለበት ይባላል። እና ግድ ነው። አንዳንድ ሰዎች ምን ይላሉ? አይ 2 ሊትር ግማሽ ከጠጣው እኮ በየቀን ቀን ላይ በቃ ሽንት ቤት እየገባው ነው ሙሉ የሚሉት የሚሰላችሁ አሉና ለጊዜው ያው ሰውነታችሁ ስላለመደ እናንተ ወይ 1 ሊትር ወይ ግማሽ ሊትር ጠጥታችሁ ስለምትሉ ሰውነታችሁ ስላለመደ ያው ቶሎ የሽንት ቤት መግባት ባህሪ ሊኖረው ይችላል። ግን ያው ሰውነታችሁ አዳፍት ሲያደርግና ሲለምድ ደግሞ ሰውነታችሁ ሲለምድ ችግር የለውም፣ ኖርማል ነው የምትሆኑት። ከዛ ያው እንደፈለጋችሁ ለምሳሌ 2 ሰዓት 3 ሰዓት በኋላ ሽንት ቤት የምትጠቀሙ ከሆነ እንደዛም ልትሆኑ ትችላላችሁ ማለት ነው። ግን ያው ውሃ ወሳኝ ነው። ለምንድን ነው እኔ ቶሎ ሽንት ቤት ለመግባት አልፈልግም
ስለዚህ ውሃ አልጠጣም ካላችሁ ለራሳችሁ ነው የምትጎዱት እና የምትጠቁት ማለት ነው። ስለዚህ ለኩላሊታችሁ፣ ለእግራችሁ፣ ለሰውነት በቃ ማለት ያው ለመላ ሰውነታችሁ ውሃ በጣም ጠቃሚ ነው፣ በጣም ጠቃሚ ነው እና ጉዳት የሚደርሰው ራሳችን ላይ ነው። እንደዛ አስበንም ከሆነ ማለት ነው፣ እንደዛ የምናስብ ከሆነ አንዳንድ ልጆች አሉ አሁን ለምሳሌ በውስጥ እንደዚህ የሚያወሩ ምናምን እንደዚህ አረ እግራችን እንደዚህ ነው የሚያብጠው፣ አረ እንደዚህ ውሃኔ እኮ ብዙ አይጠጣልኝም የሚልም አለ። አረ ቶሎ ቶሎ ሽንት ቤት መግባት አልፈልግም የሚልም አለ። እና ቶሎ ቶሎ ሽንት ቤት እየገቡ ውሃ 2 ሊትር ከግማሽ በጠጣ ይሻለኛል እንደኔ ማለት ነው። እና ለምን ጤነኛ መሆን ስለምፈልግ ማለት ነው። እና ለምሳሌ አንድ ሰው ለኩላሊት በሽታ ከተዳረገ ወይ ደግሞ ለሌላ ድርቀት ምናምን ከተዳረገ ሐኪም ቤት ይሄዳል። ግን የትኛው ነው የሚሻለው? ውሃ መጠጣት ነው? ሐኪም ቤት ሄዶ ታክሞ ወጪ ማውጣት ነው የሚሻለው? ውሃው መጠጣት ነው። እና እንግዲህ ውሃ ተጠቀሙ እላችኋለሁ ማለት ነው። ዛሬ እንግዲህ ይዤላችሁ የመጣሁት ሌላ ነበረ። በዚሁ ሌላ ነገር ቀጠልኩና አወራው ማለት ነው። እና እንደዛ እላችኋለሁ። ዛሬ ይዤላችሁ የመጣሁት የሆነ አፕ አለ፣ እሱን ላስተዋውቃችሁ ማለት ነው። ይሄ አፕ ማለት ነው ቀይ ያሰመርኩበት ብር የሚሰራ አፕ ነው። እንግዲህ ብዙ እህቶቻችን አሁን ላይ ያለ ነው ያው በሰው ሀገር ያለን እህቶቻችን ይህንን አፕ አውርደን ተጠቅመን ብር መውጣት መጠቀም እንችላለን። አለን ስንፍና ካሌለብን ማለት ነው። ስንፍና ካለብን ግን ያው መጠቀም አንችልም ማለት ነውና እና እንዴት ነው የምንሰራው ምናምን ካላችሁኝ ደግሞ ያው መንዳት ነው። ዛሬ ላይ መኪናውን መንዳት ከተለማመዳችሁ ነገ ሀገራችሁ ገብታችሁ መኪናውን ከገዛችሁ መንዳት አይከብዳችሁም ብዬ አስባለሁ። ያው እንትን ብቻ ነው ምንድነው ባል መንጃ ፈቃድ ብቻ መውጣት ነው የሚጠበቅባችሁ ማለት ነው። እና ወደ ጉዳዩ ስንቀጥል መኪናውን እንግዲህ ስንነዳ የምንነካው ነገር እቺ ናት። እዚህ እቺን እነካታለን ማለት ነው። እንዳንጋጭ እንጠነቀቃለን። እንደዚህ ጨርሰናል ማለት ነው። መንገዳችን ጨርሰናል። ከዛ በኋላ እቺን ነክተን ነው የምንወስደው የነዳንበት ሳንቲም ማለት ነው። በዚህ ዘመን ማለት ነው ራሱ ጌም ላይ ማለት ነው መኪና ስትነዱ በነፃ መንዳት ቀርቷል። በብር ነው የምትነዱት። እሺ አሁንም እንነዳለን። ከዛም በእጃችን ነው የምናዞረው። እንደዚህ እናደርጋለን። ግን በጥንቃቄ ለምሳሌ ከተጋጨን አይቆጥርልንም ማለት ነው። ግን ሳንጋጭ ከነዳን ይቆጥርልናል ማለት ነው። አያችሁ አይደለ? እንደ ቅድሞ መጣልኝ ወሰድኩ። አሁን እዚህ ጋር ዋናው ፖይንት አለ ደግሞ ማለት ነው። እዚህ ጋር አሁን ለምሳሌ ነዳጅ ከኛ ብር ነዳጅ እንድንሞላ ያዘናል። እዚህ ጋር ደግሞ ፍሪ ጋይስ የሚለው ላይ ደግሞ እኛ ነን የምናዘው ማለት ነው። እሱ ሙሉ በ75 ሳንቲም ነዳጅ ሙሉ ብሎ ሲያዘን እኛ ደግሞ በ37 ሳንቲም ለኛ ሰጥቶ በነፃ ነዳጅ እንዲሞላለንና መስታወቂያ አይተንለት እቺን ሳንቲም እንዲሰጠን ማለት ነው። አሁን እንሄዳለን። መስታወቂያ ያመጣልናል። እንግዲህ መስታወቂያውን በትዕግስት ማየት ነው። እዚህ ጋር ብዙ መስታወቂያ ላይ ያመጣ ይችላል። ወደ ፕላይ ስቶር ወሰደኝ። እንግዲህ እንዲመልሰኝ አደርጋለሁ። እንግዲህ እንደዚህ ጨርሰን መተናል። እንደዚህ ሰጥቶናል 37 ሳንቲም ማለት ነው። ኧረ ወይኔ ወደ እንትን ሊወስደኝ ነው አሁን መሰለኝ። እዚች ጋር 37 ሳንቲም
ማስታወቂያ ያየነበትን ይሰጠናል ማለት ነው። እኔ ኔትወርክ ትንሽ እያስቸገረኝ ስለሆነ ነው ወደ ማስታወቂያ ሊወስደኝ ይሁን አላቅም፣ ብቻ እንደዛ ነው። እንግዲህ መስራት የምትፈልጉ ኮኔክሽን for the UAE Elim Trade presents ምንድነው ማስታወቂያ ወሰደኝ። አሁንም ያው ኔትወርክ ችግር ነው እንግዲህ መጠበቅ ነው። እንደዚህ አንዳንድ ጊዜ በኔትወርካችን ችግር ምናምን እንደዚህ ሊያደርገንም ስለሚችል በትዕግስት መጠበቅ ነው እላችኋለሁ ውዶቼ። እንግዲህ ቪዲዮ እንደሚበዛባቸው አውቃለሁ እና ይሄንን መስራት የምትፈልጉ ኮሜንት ላይ ጻፉልኝ እንዴት እንደምትሰሩ ያወጣጡ ብርም እንዴት እንደሆነ እንዳስረዳችሁና እንደነግራችሁ። ኧረ ወይኔ እንግዲህ ዛሬ አማርኛ ወዴት እንደሚሄድብኝ ራሱ አላውቅም። አይግድ ያው በአብዛኛው እዚህ ከሰዎች ጋር እንትን ስለማወራ ይሆናል፣ ያው አረብኛ ስለማወራ ይሆናል ይመስለኛል። ለዛ ነው የሚጠፋብኝ። ኧረ ወይ ጉድ! ኧረ ጨርስ። ኦኬ እና እንደዚህ እንወስዳታለን ማለት ነው። እና ይሄንን አፕ መስራት የምትፈልጉ ሰዎች ኮሜንት ላይ ጻፉልኝ። ከዛም ባሻገር ደግሞ ይሄንን አፕ መስራት የምትፈልጉ እህቶቼ ካላችሁ ወንድሞቼም አብረን እንሰራለን። ብር የሚገኝበት አፖች ናቸው፣ ውሸት አይደለም፣ እውነት ያለበት። የትኛውም ኢትዮጵያዊ እየሰራ ያለ በአገሩም ከሀገርም ቁጭ ብሎ እየሰሩ ያሉበት አፕ ነው ማለት ነው። እና እኔ ያመንኩበት የተከፈለልኝ ነውና ለዛ ነው እላችኋለሁ። ባይ ባይ። የዛሬ ቪዲዮ ይሄን ይመስላል። አመሰግናለሁ። ላይክ፣ ሼር፣ ኮሜንት መጻፍ እንዳትረሱ እላችኋለሁ።